ባሪያዎችን ወዳድ የሆነ ጌታ ነው። ነዓም የመጀመሪያው አላህ ከሚወዳቸው ሰዎች መካከል አንደኛው የነብዩን አለይሂ ሰላቱ ወሰላም መንገድ የተከተሉ ሰዎችን አላህ ይወዳል። አላህ ቁርአን ላይ ምን አለ? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢኡኒ يحببكم الله قل بلاتي يا محمد عليه الصلاة والسلام إن كنتم تحبون الله أنا مستودون دوناتو فاتبعوني أن انتكتلون بلاتشو الله يموجد ملكتو نبينا عليه الصلاة والسلام مكتلو بساتشو قدان علي نهينو بساتشو سنة علي نهينو بساتشو استمرو لي مزناسنو أن انتكتلون بلاتشو كذا يحببكم الله يوداتشوان الله يوداتشوان ويغفر لكم ذنوبكم ወንጀሎቻችሁን አላህ ያራግፍላችኋል ይምራችኋል። አላህ አንደኛው አላህ ከሚወዳቸው ሰዎች መካከል የመጀመሪያዎቹ እነማን ናቸው ከተባሉ በነብዩ አለይሂ ሰላቱ ወሰላም አስተምሮ ላይ ነብዩን አለይሂ ሰላቱ ወሰላም የተከተሉ ሰዎች ናቸው። ስለዚህ አላህ ይወደናል። አዎ እንዴት? እሱ ባዘዘን ቦታ ላይ ስንገኝ ነብዩን መከተል የነብዩን ሰለላሁ ዐለይሂ ወሰለም ሱና መያዝ አንድ ልዩ ሽልማት ይሄ ነው። የአላህ ውዴታን ያስገኛል። አላህ የወደደው ደግሞ ሳር ቅጠል ይወደዋል። ሁለተኛው ሙህሲን የሆኑትን ባሪያዎች አሳማሪውን ባሪያዎች ኢባዳቸውን ሲሰሩ የሚያሳምሩ በመካከላቸው በሰዎች ግንኙነት ላይ ሲኖሩ ለሰዎች መልካም የሆኑትን ባሪያዎች አላህ ምን ይሆናል? ይወዳቸዋል። አላህ ኢነላሃ ዩሂቡል ሙህሲኒን የሚለውን ቁርአን ላይ 5 ቦታ ላይ አላህ ጠቅሷቸዋል። ሙህሲን የሚለውን ብቻ ሳይሆን ዩሂቡል ሙህሲኒን የሚለውን አላህ 5 ቦታ ላይ ወአንፊቁ ፊ ሰቢልላህ ወላ ቱልቁ ቢአይዲኩም ኢለ ተህሉካ ወአሕሲኑ ኢነላሃ ዩሂቡል ሙህሲኒን። አሳምሩ፣ አላህ አሳማሪዎችን ይወዳል ይላል። በሌላም የቁርአን الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين. እነዛኩ ማለት አላህ ينفقون የሚለግሱ ናቸው في السراء والضراء በምቾትም በችግርም በየትኛው መሐላቸው ላይ ይለግሳሉ። والكاظمين الغيظ ቁጣቸውንም የሚውጡ ናቸው። የሆነ ነገር የሚያስቆጣቸው ሲመጣ አቅም እያላቸው ለመመለስ ዋጥ የሚያደርጉ ናቸው። ወልዓፊነ አኒናስ ሰዎችንም ይቅር የሚሉ ናቸው። ወላሁ ዩሂቡል ሙሕሲኒን አላህ ደግሞ ሙሕሲኖችን የሚያሳምሩትን ለሰዎች በጎ የሚውሉትን ደግሞ ይወዳቸዋል። ይህ ቁርአን አያ ስቀረው አንድ ቂሳ ትዝ ይለኛል። አንዲት አገልጋይ ትኩስ ውሃ ነገር አለቃዋ ላይ ትለቅበታለች። በቃ ሰውየው በጣም እንትን ሲለው እሷ ምን አለች? ወልካዚሚን አልገይዝ አለች። ቁጭታቸውን እኮ ዋጥን ያደርጉ ናቸው የአላህ ባሪያዎች ውጭ አለው አሉ። ወልዓፊና አኒናስ ሰዎችንም ይቅር የሚሉ ናቸው ብላ ቀጠለች። አውፍ ብዬሻለሁ አለ። ወላሁ ዩሂቡል ሙሕሲኒን አላህ ሙሕሲኖችን መልካም ይሰሩትን ይወዳል ስትላቸው ደግሞ ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አለ። ሱብሃንአላህ። በቁርአን የሚኖሩ በቁርአን አስተምሮ የሚኖሩ ቀደም ደጋግ ሰዎች ነበሩ። ያ ባህሪ ነው እኛ ጋር ሊመጣ የሚገባው። ስለዚህ የአላህ ውዴታ ማግኘት በጣም ብዙ ሽልማት አለው። ሽልማቱን በኋላ ገልጸዋል። ሁለተኞቹ አላህ የሚወዳቸው ሙሕሲን በጎ የሚውሉ ናቸው። ቁርአናውን በዘረዝር ሰዓት አይበቃል። ሶስተኛው አልሙተቁን አላህ ስብሓነሁ ወተዓላን የሚጠነቀቁ አላህን የሚፈሩ ሰዎች አላህ ይወዳቸዋል። فإن الله يحب المتقين تقي አላህን መፍራት ባዘዘው ቦታ መገኘት በከለከለው ቦታ መከልከል ተቅዋ ይባላል። አላህ ባዘዘው ቦታ መገኘት በከለከለው ቦታ መከልከል ምን ይባላል? ተቅዋ ይባላል። ይህ ተቅዋ ያላቸው ሰዎችን አላህ ይወዳቸዋል። አላህ ከሙሕሲን ጋር ተቅዋን አንድ ላይ ሲያነሳ ምን ይላል? إن الله مع الذين اتقوا والذين هم محسنون الله እነዛ እሱን ከሚፈሩትና በጎ ከሚሰሩት ለምን ሰዎች መልካም ከሆኑ ሰዎች ጋር ነው። የአላህ እርዳታ ያለው ከእንደነዚህ አይነት ሰዎች ጋር ነው። ተቅዋ አላህን መፍራት
በብዙ ፕሮግራም ይገልጻል። የአላህን ውዴታ ብቻ ሰው ተቅዋ ዱንያ ላይ ካለው ጭንቀት መከራ ዛሬ ቂብላ ጠፍቶን ነገሮች ተበላሽተውብን ጭንቅንቅ ውስጥ ገብተናል አይደል? የእውነት ተቅዋ አለን ወይ? ተቅዋ ካለ ወላሂ አላህ ያሳምራል። አላህ ቃል የገባው ጉዳይ ነው። ወመን የተቂላህ የጅዐል ለሁ መኽረጃ። አብዛኞቻችሁ አፍዛችሁ ታያችሁ። ወመን የተቂላህ አላህን የሚጠነቀቅ የሚፈራ የጅዐል ለሁ መኽረጃ መውጫ ቀዳዳውን አላህ ያበጃጅለታል። ጭንቅ ብሎሃል፣ መንገዱን አላህ ያመላክታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ ርዝቁንም ካላሰበው ቦታ ያመጣለታል። ማን? አላህን የሚጠነቀቅ አላህን የሚፈራ አዲስ አበባ ውስጥም ከአዲስ አበባ ውጭ፣ ሀገር ውስጥም ከሀገር ውጭ፣ በቀንም በጨለማ በክረምትም በበጋ በየትኛውም ሀል ሰው ኖረ አልኖረ ኢተቂላህ ሐይሱማ ኩንት አላህን ፍራ። የትም ቦታ ጭንቀት ይወገዳል። የአላህን ውዴታ ታተርፋለህ። አላህ ከሚወዳቸው ሰዎች አንደኛዎቹ እነዚህ ሙተቆች ናቸው። አላህን የሚፈሩ ሙስታሂድ ነው ኢንሻአላህ። ሌላኛው አራተኛው አላህ ስብሓነሁ ወተዓላ የሚወዳቸው ፍትሃ የሆኑት ሙቅሲት፣ ኢነላሃ ዩሒቡል ሙቅሲቲን ይላል። ፍትሃ የሆኑት በየትኛውም ቦታ ሁለት ሚስት አለ በፍትህ ስታስተዳድር፣ ልጆች አሉ በፍትህ ስታስተዳድር፣ ከዚችኛው የወለድካቸው አሉ ከዛችኛው የወለድካቸው አሉ በፍትህ ስታስተዳድር፣ ፍትሃዊ ስትሆን አላህ ይወዳል። የአንድ አካባቢ መሪ ነህ፣ ፍትሃዊ ስትሆን አላህ ይወዳል። የመጅሊስ መሪ ነህ፣ ፍትሃዊ ስትሆን አላህ ይወዳል። የአገር መሪ